ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ሰሞንኛ የጤና መረጃ ጀባ ልንላችሁ አሰናድተናል። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ በየጊዜው ከሰሞንኛ አዳዲስ ጉዳዮቻችን ተቋደሱ እንላለን። ይህ ፋስት ኢንፎ ነው። ሰሞኑን በሀገራችን ኢትዮጵያ የተከሰተው የማርበርግ በሽታ እጅግ ጥንቃቄ የሚሻው የጤና ጉዳይ በመሆኑ እኛም ለቻናላችን ተከታዮች አስፈላጊ ያልናቸውን መረጃዎች እንሆ ብለናል። አብራችሁን ሆኖ በሽታው ማርበርግ በተሰኘው ቫይረስ የሚከሰት ሲሆን በፍጥነት የሚባባስና በሰው ሕይወት ላይ ከፍተኛ ጉዳት ሊያስከትል ይችላል። በሽታው የሚተላለፈው ከሰውነት የተለያዩ ክፍሎች በሚወጣ የፈሳሽ ንክኪ ነው። ከፍተኛ ትኩሳት፣ ራስ ምታት፣ የእጅና እግር ህመም፣ ድካም፣ ማቅለሽለሽ የመጀመሪያዎቹ ምልክቶች ሲሆኑ ከአፍንጫ፣ ከድድ፣ ከቆዳ ስር ደም መታየትና የኩላሊት ስራ ላይ ችግር ከባድ ምልክቶቹ ናቸው። ምልክቶቹ ሲስተዋሉ በፍጥነት ወደ ሕክምና ተቋም ማምራትና ከሌሎች ሰዎች ራስን ማራቅ አስፈላጊ ነው። የእጅ ንጽህና በመጠበቅ ከንክኪ መቆጠብ ከዚህ የማርበርግ ቫይረስ የሚያሸሽ በመሆኑ ህብረተሰቡ ልብ ሊለው ይገባል እንላለን። ሰላም ሁኑ።